ሰላም የሙዲቲው ቤተሰቦች ዛሬ ከምንም በዓል ጋር ያልተገናኘ ቅናሽ ያደረገ ሪል ስቴት አለ ተብዬ በሳር ቤት ተገኝቻለሁ። አብራችሁን ቆዩ። ሰላም እንኳን ተፈታሽ ጓደና ቆየ። እሺ እንኳን ወደ ጀንቦሮ ሪል ስቴት በሰላም መጣሽ። እንኳን ደህና ቆያችሁ። በጣም አሪፍ። ቢሮአችን እንዴት አየሽ? ከሪሴፕሽን ጀምሮ ሙሉ ያለው ነገር ቢሮቹ በጣም ነው የሚያምረው። እንደገና ደግሞ ጀንቦሮ ሪል ስቴት ልዩ ቅናሽ እንዳዘጋጀ ሰምቼ ነው የመጣሁት። ስለዚህ ራስን አስተዋውቅልኝና ስላለው ነገር አንዳንድ ነገሮች ንገረኝ። በጣም ጥሩ። በመጀመሪያ እንደገና እንኳን በሰላም መጣሽ። እኔ ናሆም ዮሐንስ እባላለሁ። በጀንቦሮ ሪል ስቴት ሲኒየር ሴልስ ኮንሰልታንት ነኝ። የሰማችሁ ነገር እውነት ነው። ጀንቦሮ ሪል ስቴት ለየት ያለ ዲስካውንት ይዞ መጥቷል። ያሉትን ነገሮች ደግሞ እንግዲህ ባለችን አጠር ያለች ደቂቃ እናከርበታለን ማለት ነው። እሺ ጀንቦሮ ማን ነው? ከዚህ በፊትስ ምን ያህል ቤቶችን ገንብቷል? እና አሁን ላይ ደግሞ ምን አይነት ፕሮጀክቱን ይዞ ነው እየተንቀሳቀሰ ያለው? በጣም ጥሩ። ጀንቦሮ ሪል ስቴት ያው ከስሙ ማየት እንደሚቻለው ለየት ያለ ዩኒክ የሆነ ስም ያለን። ጀንቦሮ ማለት እንግዲህ በጉራጌ አካባቢ የሚገኝ መንደር ነው። ያው እንግዲህ የዲቨሎፐራችን ወይም የባለቤቱ የትውልድ መንደር ነው። ከዛ ተነስተን እንግዲህ በማህበረሰብ ነው የምናምነው። አብሮነትን መርህ አድርጎ የሚንቀሳቀስ ትልቅ ድርጅት ነው። ለዚህ ማሳያ ይሆን ዘንድ በቦሌ ቡልቡላ አካባቢ ላይ ከ5 በላይ ፕሮጀክቶችን ገንብተን ለደንበኞቻችን አስመርቀን ለደንበኞቻችን አስረክበናል። ከዚህም በተጨማሪ ደግሞ ላለፉት 10 ዓመታት በኮንስትራክሽን ዘርፍ ላይ ለሚገኙ ደንበኞቻችን የሬዲ ሚክስ ኮንክሪቶች እንዲሁም ደግሞ ጠጠሮችን እያዘጋጀን እያከፋፈልን እያቀረብን ለተለያዩ ደንበኞቻችን በኮንስትራክሽኑ ዘርፍም አንጋፋነትን እንዲሁም ተወዳጅነትን አተርፈናል። አሁን ደግሞ በቅርቡ በኢትዮጵያ የመጀመሪያው ማለት የሚያስችል የአሸዋ ማምረቻ ቴክኖሎጂ አስገብተን እንግዲህ የኮንስትራክሽን ስራዎችን በከተማችን ያሉትን ለማሳለጥ ትልቅ ስራ እየሰራ የሚገኝ ትልቅ ድርጅት ነው ማለት ነው። ጀንቦሮ ሪል ስቴት ከዚህ በፊት ከገነባቸው ሳይቶች አሁን ላይ ከሚሰራው የሳር ቤቱ ፕሮጀክት ምንድነው ለየት የሚያደርገው? ኦኬ፣ በጣም አሪፍ። ቅድም እንደነገርኩሽ ቡልቡላ ላይ ያስረከብናቸው 4 ሳይቶች አሉ። በተጨማሪም አሁን በቅርብ የምናስረክበው 5 ሳይት አለ። እነሱ ሚክስድ ዩዝ ዲዛይን ያላቸው አፓርትመንቶች ናቸው። ማለትም እስከ 2ኛ ፍሎር ድረስ ለንግድ የተዘጋጁ ሲሆኑ የቀሩት ፍሎሮች ደግሞ ለአፓርትመንት የተዘጋጁ ናቸው። ለመኖሪያ አፓርትመንትነት አዘጋጅተው የሰራናቸው አፓርትመንቶች ናቸው። የዚህ አሁን ያለንበት የኪሩ ሳይት ደግሞ ለየት የሚያደርገው ምንድነው? ግራንድ ሞል ወይም ደግሞ ግራንድ የሆነ ፕላዛ እየገነባን የምንገኘው። እንግዲህ የሐሙድ ቤተሰቦች ስትገቡ ከውጭ ጀምሮ እንዳያችሁት ግዙፍ የሆነ ቦታ ላይ ያረፈ ራሱን የቻለ እስከ 4ኛ ፍሎር ድረስ የተለያዩ ሱቆችን በውስጡ የያዘ በተጨማሪም ደግሞ በውስጡ ብዙ አባወራዎችን የሚይዝ አፓርትመንቶችን አንድ ላይ አጠቃሎ የያዘ ግራንድ ሞል ነው እየገነባን የምንገኘው። ይሄ ሞል ነዋሪዎችና ነጋዴዎችን አንድ ላይ አስተሳስሮ በውስጡ ራሱን የቻለ አንድ መንደር እየገነባን ነው የምንገኘው። እሺ ሞሉ በውስጡ ምን አይነት ሱቆችን ነው የያዘው? እንዲሁም የካሬ መጠናቸውስ ምን ያህል ነው? በጣም አሪፍ። እንግዲህ ያው ቢልዲንጉ 5000 ካሬ ላይ ነው ግቢው ያረፈው። ራሱ ቢልዲንጉ ደግሞ ወደ 4000 ካሬ ላይ ያረፈው። እዚህ ላይ እስከ 4ኛ ፍሎር ላይ እየገነባን የምንገኛቸው የተለያዩ ሱቆች ላይ ከአነስ ያለ ካሬ ከ17 ካሬ ጀምሮ ያዘጋጀንላቸው ሲሆን ለደንበኞቻችን ግን እንደ ደንበኛው ፍላጎት እነሱ ለሚፈልጉት ዓላማ እንዲውል አዘጋጅተናቸዋል። የተለያየ ካሬ አማራጮችን ምናልባት ለፋርማሲ ሊሆን ይችላል፣ ለሚኒ ማርኬት ሊሆን ይችላል፣ ኢቨን ሰፋ ያሉ ነገሮች ለቢሮም ለሚፈልጉ ደንበኞቻችን ሰፋ አድርገው እንዲሰሩት የተለያዩ ካሬ አማራጮችን አስቀምጠናቸዋል። ያ ማለት ምንድነው? የደንበኞቻችን ኢማጂኔሽን ብቻ ሊሚታቸው። እኛ ሚኒመም ሊሚት አድርገን ያስቀመጥንላቸው 17 ካሬ ብቻ ቢሆንም እነሱ ያስፈልገኛል ብለው የሚያስቡትን የካሬ አማራጭ ጆይን አድርገው ካሬዎቹን አገናኝተው ወይም ደግሞ አንድ ላይ ቀላቅለው ሰርተው ለሚፈልጉት ዓላማ መዋል የሚችሉትን የተለያዩ ሱቆችን አዘጋጅተንላቸዋል። እሺ በጣም ቆንጆ። እና የሐሙዲ ቲዩብ ቤተሰቦች ጀንቦሮ ሪል ስቴትን ለምን ተመራጭ ያደርጉታል? በጣም ጥሩ። እንግዲህ ጀንቦሮ ሪል ስቴት ሀገራችን ላይ ካሉት የተለያዩ የሪል ስቴት ካምፓኒዎች ለየት የሚያደርጋቸው የተለያዩ ነገሮች አሉት። የመጀመሪያው የራሳችን የድርጅታችን መርህ እሱ ምንድነው? ስሎጋናችን በጊዜ ግቡ ነው። እንደሚታወቀው በጊዜ ግቡ ስንል ደግሞ ያው ከሰዓት አንጻር ሳይሆን ለደንበኞቻችን በመታመን ካስቀመጥነው ጊዜ አስቀድመን ለደንበኞቻችን
ቃል የገባንላቸውን አፓርትመንቶች እንዲሁም ቤቶች በማስረከብ ስለምንታወቅ ነው። ይሄ ትልቅ ቫልዩ ያለው ብዬ ተስፋ አደርጋለሁ። በተጨማሪም ደግሞ አሁን ዛሬ የተገኘንበትን ኪሩ ፕሮጀክታችን በሳር ቤት ላይ ስፔሲፊካሊ ይህን ቦታ ስንመርጥ ያየናቸው ነገሮች አሉ። የኛ ሳይት ከሚገኝበት 4 ኪሎ ሜትር ራዲየስ ውስጥ ከ30 በላይ ኤምባሲዎች እንዳሉ ይታወቃል። የእነዚህ ኤምባሲዎች መኖር የሚያመለክተው ደግሞ ምን ያህል እርባን እንደሆነ ነው። ይህን ኤሪያ ኦልሬዲ ዲቨሎፕድ ነው። በቂ የሆኑ የእምነት ቦታዎች፣ የትምህርት ቤቶች፣ ኢንተርናሽናል ስኩሎች፣ ሆስፒታሎች እንዲሁም ደግሞ ሌሎች መዝናኛ ቦታዎች በዚህ 4 ኪሎ ሜትር ራዲየስ ውስጥ ስለሚገኙ በእርግጠኝነት ደንበኞቻችን እንደሚወዱትና ተመራጭ እንደሚያደርጉት ምንም ጥርጥር ስለማይገባ ነው። ጀምቦሮ እንደ ፋሲሊቲ ምን አይነት ተጨማሪ ነገሮችን ነው ይዞልን የመጣው በሳር ቤት ሳይቱ ላይ? በጣም ጥሩ። በዚሁ በሳር ቤት ሳይታችን ላይ እንግዲህ ይህንን የሚያክል ግራንድ ሞል ስንሰራ እነዚህ ፋሲሊቲዎች እንግዲህ ታሳቢ አድርገናል። ለምሳሌ ያክል የልጆች መጫወቻ፣ ፉድ ኮርቶች፣ ሱፐርማርኬቶች እንዲሁም ደግሞ ቡልቡላ ላይ ይታወቃል ጀምቦሮ ጂም፣ ያንን ጂም ደግሞ አሳድገን ግራንድ የሆነ ሂውጅ ጂም አዘጋጅተናል ማለት ለደንበኞቻችን። እንዳልኩሽ ብዙ ነዋሪዎች ያሉበት ትልቅ ሞል ስለሆነ በቂ የሆነ ፓርኪንግ ሎቶች አዘጋጅተንላቸዋል ለደንበኞቻችን። በተቻለ አቅም ታዲያ እነዚህ ፋሲሊቲዎች ከኤሌቬተር ጋር የተገናኘ ከከርሰ ምድር ውሃ ጋር ከጀነሬተር ጋር የተገናኙ ዋነኛው ነገሮችን ደግሞ እዚህ ሂውጅ የሆነ ሞላችን ላይ እንግዲህ ለደንበኞቻችን አቅርቦት አዘጋጅተንላቸዋል ማለት ነው። እሺ፣ በጣም ጥሩ። በካሬስ ምን ያህል ነው የቅድመ ክፍያ አከፋፈሉ ሁኔታስ እንዴት ነው? በጣም አሪፍ። በካሬ ሱቆቻችንን ከ236 ሺህ ብር ጀምሮ ይሽጥ እንገኛለን። መጀመሪያ ላይ እንደነገርኩሽ ለምሳሌ 17 ካሬ ሱቃችንን ለሚገዛ ደንበኛ ከነሱ የሚጠበቀው 4 ሚሊዮን ብር ነው ማለት ነው። የዚህንም 4 ሚሊዮን ብር ቅድመ ክፍያው እንግዲህ 10% ብቻ ነው። ይህንን 10% ክፍያ ሲከፍል ከጠቅላላ ዋጋ ላይ ዛሬ የመጣንበት ዋና ዓላማ የሆነውን ትልቁን ዲስካውንታችን እናደርግለታለን ማለት ነው። ሱቆቹ ላይ ከ300 ሺህ ብር ጀምሮ ዲስካውንት እናደርጋለን። አሁን ለምሳሌ 17 ካሬ ሱቃችንን በ3.7 ሚሊዮን ብር ጠቅላላ ክፍያ፣ በ370 ሺህ ብር ደግሞ ቅድመ ክፍያ ብቻ የግላቸው ማድረግ ይችላሉ። የቀረውን ክፍያ ደግሞ የጀምቦሮ ቤቶች እንግዲህ እንደሚታወቀው ምንም አይነት ፕራይስ ኤስካሌሽን ወይም ደግሞ የዋጋ ጭማሪ ወለድ የሚባል ነገር የላቸውም። ስለዚህ ደንበኛችን በተቀመጠለት መንገድ መሰረት ረጋ ብሎ ያለምንም መጨናነቅ ያለምንም ወለድ እንዲከፍል ያዘጋጀንላቸው ጥሩ መንገድ አለን ማለት ነው። በተመሳሳይ ደግሞ እዚሁ ሳይታችን ላይ እንዳልኩሽ የተለያዩ የአፓርትመንት ምርጫዎች አሉ። ከባለ 1 እስከ ባለ 3 መኝታ ቤት ድረስ ያዘጋጀንላቸው አፓርትመንቶች አሉ። እነዚህን አፓርትመንቶች ታዲያ እነሱንም በ10% ቅድመ ክፍያ የግላቸው ማድረግ ይችላሉ። ከጠቅላላ ዋጋቸው ላይ ማንኛውም አፓርትመንት አይነት በሚመርጡበት ሰዓት ላይ የ1 ሚሊዮን ብር ቅናሽ አዘጋጅተንላቸዋል። በተጨማሪም ሱቆቹም ላይም አፓርትመንቶቹም ላይም በግሩፕ ለሚገዙ ሰዎች ደግሞ ለየት ያለ ቅናሽ አዘጋጅተንላቸዋል። በጣም ጥሩ ዲስካውንት ነው ያዘጋጀንላቸው። ኦቨሮል ደግሞ የተጠናቀቀ ዛሬ የሚገባበት ቤት ለሚፈልጉ ደንበኞቻችን ከዚህ ቀደም ያስረከብንባቸው ቡልቡላ ሳይታችን ላይ ባለ 3 እንዲሁም ደግሞ ባለ 2 መኝታ ቤት 100% የተጠናቀቁ ከነ ሙሉ ፊኒሽንጋቸው ዛሬ ገዝተው ዛሬ የሚገቡበትን ቤቶችን አዘጋጅተንላቸዋል። ለእነሱም ደግሞ እስከ 20% የሚደርስ ዲስካውንት አዘጋጅተንላቸዋል ማለት ነው። ይህን ይመስላል እንግዲህ አከፋፈል ሁኔታችን። በእርግጠኝነት የሃሞድ ዩቲዩብ ቤተሰቦች ይህንን ዲስካውንት እና ይህንን ኦፈር እንደሚጠቀሙበት ተስፋ አደርጋለሁ። ሱቃችሁ በጣም አሪፍ ዋጋ ነው ያላቸው። በአካል ማየት እንችላለን? ኦፍኮርስ ያው ኦፊሳችን የሚገኘው እዚሁ ሳይት ላይ ስለሆነ ለሚመጡ ደንበኞቻችን የምንሸጥላቸውን ሱቆች እያሳየን ነው የምንሸጥላቸው። በእርግጠኝነት ደግሞ አንቺን ፍላጎት ሊኖር ስለሚችል ያሉትን ነገሮች አብረን ነው። አመሰግናለሁ በጣም። ስለዚህ አሁን እዚህ ጋር የምታያቸው ሱቆቻችን ዲዛይን ስናደርግ ለደንበኞቻችን ያሰብንላቸው ከፈለጉ ከሳር ቤት መስመር አሊያም ደግሞ ከመካኒሳ መስመር ሆነው ሱቆቻቸውን ወይም ንግዳቸውን አሪፍ ቪው ያላቸውን ሱቆች ይዘው እንዲያሳልጡ አስበን ነው እንግዲህ ሰራንላቸው። በእርግጠኝነት እንግዲህ አንቺ ማይተሻቸዋል ወደሻቸዋል አይደል? በጣም ወድጃቸዋለሁ ሱቆቹም። በዛ ላይ ፕራይሱም በጣም ቆንጆ ፕራይስ ነው። እና በምን ያህል ጊዜ ነው የምታስረክቡት? መቼ ታስረክቡን አሰባችሁ? በጣም አሪፍ እንግዲህ ለደንበኞቻችን እንደምታዩት ሳይቶቻችን ኦልሬዲ ሱቆቹ 40 እስከ 50% ያክል ኮምፕሊት አድርገናቸዋል። የተወሰነ የፓርቲሽኒንግ እንዲሁም ኢንስታሌሽን ነው የሚቀረን። ሱቆቹንም ደግሞ በፉል ፊኒሺንግ ስለሆነ የምናስረክባቸው ከዚህ በኋላ የ1 ዓመት እስከ 1 ዓመት ተኩል ባለው ጊዜ ላይ ለደንበኞቻችን ቃል በገባነው መሰረት ልናስረክብ እንግዲህ ስራችንን እየሰራ እንገኛለን። በጣም አሪፍ። ፍላጎት ያላቸው ደንበኞች እናንተን በምንድን ነው የሚያገኛችሁ? እንዲሁም ማስተላለፍ የምትፈልገው ነገር ካለ ጠቅላላ አድርገን ንገረን። በጣም ጥሩ። በእኛ ሳይታችን ላይ ያሉት ሱቆች እንዲሁም ደግሞ አፓርትመንቶቻችን ላይ ፍላጎት ያላቸው ደንበኞቻችን የሀገር ውስጥ ደንበኞቻችን እታች ባስቀመጥናቸው ቁጥር እኛን ቀጥታ ደውለው ኮንታክት አድርገው ኦፊሳችን ላይ ቀጠሮ አስይዘው
መገናኘት እንችላለን። እንዲሁም ደግሞ ውጭ ሀገር ለሚኖሩ ዲያስፖራ ደንበኞቻችን ደግሞ በዚሁ ቁጥር በዋትስአፕ አሊያም በቴሌግራም ኮንታክት ቢያደርጉን ሙሉ መረጃ ማግኘት ይችላሉ። በመጨረሻም ደግሞ ለማጠቃለያ ያክል እንግዲህ ይህን የመሰለ ፕሮጀክት በሚገርም ዲስካውንት ይዘንላቸው መጥተናል። በጣም አሪፍ እድል ነው፣ ይጠቀሙበት። ንግዱንም ደንበኛውንም አንድ ላይ ነው እንግዲህ አጣምረን ለደንበኞቻችን ይዘንላቸው የመጣ ነው። ስለዚህ ይህችን አጋጣሚ ይጠቀሙበት ብዬ እመክራለሁ። ጀምቦሮ ሪል ስቴት ነን። በጊዜ ይገቡላችኋል። በጣም አመሰግናለሁ። እንግዲህ የአሙዲ ቲዩብ ቤተሰቦቼ ከጀምቦሮ ሪል ስቴት ጋር የነበረኝ ቆይታ ይሄንን ይመስላል። ጀምቦሮ ሪል ስቴቶችን ማግኘት የምትፈልጉ ከሆነ ከታች በማስቀምጥላችሁ ኮንታክት ማግኘት ትችላላችሁ። አመሰግናለሁ።